ኢስታር በ50 አማራጭ ኢስታር ያ ማለት ምንድነው 3 ሚሊዮን ብር ነው ካሽ በ1 ሚሊዮን 500 ሺህ ብር ብቻ ከፍላችሁ የምትወስዱት ኢስታር ከተማችንን እንግዲህ ለስራም ሆነ ለዝነጣ የምንጠቀምባቸው መኪኖች ነው። ለቤት መመላለሻ በጣም ተወዷል። ከተማ ላይ በጣም ብዙ ናቸው። እንግዲህ 3 ሚሊዮን ብር ነው ሂሳቡ። ከ3 ሚሊዮን ብሩ ላይ 1 ሚሊዮን 500 ሺህ ብር ብቻ ከፍላችሁ ቀሪውን 1 ሚሊዮን 500 ሺህ ብር በባንክ ተመቻችቶላችኋል። በጣም የፈጠነ ነው። ብዛት አስገብተናል። ከገቡት መኪኖች ደግሞ ወደ 13 14 ነው የቀሩት። ለማንኛውም ግን ይመቻችሁና ጎብኙን። በፍጥነት እናስረክብላችኋለን። ይመቻችሁ። ያው እንግዲህ እንደምትመለከቱት ኢስታር መኪና በብዛት አስገብተናል። እንግዲህ በባንክ አማራጭ ነው ያለው ስንለው የሚያስፈልጉ መስፈርቶች አሉ። የሚያስፈልጉ መስፈርቶች ደግሞ ባጭሩ ስነግራችሁ ንግድ ፍቃድ ያስፈልጋቸዋል። ንግድ ፍቃድ፣ የንግድ ምዝገባ ወረቀት፣ ቲን ነምበር፣ ያገባ ያላገባ፣ ፋይዳ መታወቂያ፣ የቀበሌ መታወቂያ፣ ባንክ ስቴትመንት፣ የማንኛውም ባንክ ከ3 ወር እስከ 6 ወር ባንክ ስቴትመንት እና ስራ ላይ ያላችሁበትን ቦታ መተው በማየት በ10 ቀን ውስጥ ባንክ ይወሰዳሉ። ግን ነገር ግን መሆን ያለበት ሁሉም የታደሰ ሁሉም የአዲስ አበባ ነው መሆን ያለባቸው። እነዚህ ነገሮች አሟሉ። 1 ሚሊዮን 500 ሺህ ብር አዘጋጁ። መኪናውን ከ5 እስከ 10 ቀን ባለው ቀናት ውስጥ እናስረክባችኋለን ማለት ነው። ይመቻችሁ። ማክስ ሚክስ ማክስ ለእናንተ ምርጡን አቅራቢ። ይመቻችሁ። ኤሌክትሪካል ፓርቱ ደግሞ እንደምታዩት 55 ኪሎ ዋት የሚያመነጭ ነው። 350 ኪሎ ሜትር የሚሄድ ነው። ኢስታር ለገለጻ ያክል ባጭሩ ይሄን ካልኳችሁ በቂ ነው። በቀጣይ በቆንጆ መኪና ደግሞ እንገናኛለን። በጣም ጨምሯል። እንግዲህ ለገበያም ለስራም እንዲሆናችሁ አድርገን ነው ይዘንላችሁ የመጣ ነው። በ50 አማራጭ በ1 ሚሊዮን 500 ሺህ ብቻ ይዘንላችሁ መጥተናል። ለማንኛውም ኑ አጭር እና አነስ ያሉ መኪኖች ናቸው ይዘን የመጣ ነው። ለዛ ቶሎ ብላችሁ ደወል አድርጉና ባዮ ላይ ባለው ስልክ እንገበያይ። የአዲስ አበባ ከተማ ሳምንታዊ ገበያና ዕለታዊ ገበያን አስመልክቶ ደግሞ ሰሞኑን በሰፊው ጠብቁን፣ ይዘንላችሁ እንመጣለን። ይመቻችሁ።